ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች የዕለቱን መረጃዎች ይዤ ቀርቤያለሁ። ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁኝ ቆዩ። ወደ ተባበሩት አረብ ኤሚሬትስ እና ወደ ኢትዮጵያ የስራ ጉብኝት ለማድረግ ፕሮግራም ወጥቶላቸው የነበረው የቱርኩ ፕሬዚዳንት ሬሴፕ ጣይብ ኤርዶጋን የተባበሩት አረብ ኤሚሬትስ ጉዟቸው መሰረዙ ተገለጸ። የመሰረዙ ምክንያትም ዩናይትድ አረብ ኤሚሬትስ ፕሬዚዳንት ሼክ መሐመድ ቢን ዛይድ አልናህያን በገጠማቸው የጤና እክል እንደሆነና ሁለቱ ፕሬዚዳንቶች በስልክ ከተነጋገሩ በኋላ ለጤናቸው መልካም ምኞትን በመመኘት ጉብኝቱ ለሌላ ጊዜ እንዲራዘም ሁለቱ መሪዎች ስምምነት ላይ የደረሱ እንደሆነና እንደ ቱርክ ፕሬዚዳንት ጽህፈት ቤት መረጃ መሰረት ፕሬዚዳንት ኤርዶጋን ዛሬ ማክሰኞ ወደ ኢትዮጵያ ይመጣሉ ተብሎ ይጠበቃል። በኢትዮጵያ ጉብኝታቸውም በሁለትዮሽ ግንኙነትና በቀጣናዊ ጉዳዮች ላይ እንደሚመክሩ ይጠበቃል። ከዚሁ በመቀጠል ቢቢሲ በሳተላይት ምስል አረጋግጫለሁ ብሎ ባወጣው መረጃ መሰረት የአሜሪካ ተጨማሪ የአውሮፕላን ተሸካሚ አብርሃም ሊንከን የሚባለው መርከብ ከኦማን በ150 ማይል ርቀት ላይ በአረቢያን ባህር ውስጥ በማስጠጋት በኢራን ላይ ጫና እየፈጠረች መሆኑን አረጋግጫለሁ አለ። ከቀናት ቀደም ሲል እሁድ ዕለት አንድ የኢራን ዲፕሎማት በቴሄራን እና በዋሽንግተን መካከል የሚደረገው ሁለተኛ ዙር ንግግር ኢራን ለሁለቱም ሀገሮች ኢኮኖሚያዊ ጥቅም የሚያስገኝ የኒውክሌር ስምምነት ከአሜሪካ ጋር እየተከታተለች እንደሆነ መናገራቸው ተዘግቧል። ከዚሁ ጋር በተያያዘ ኢራንና ዩናይትድ ስቴትስ በቴሄራን የኒውክሌር መርሃ ግብር ዙሪያ ለ10 ዓመታት የዘለቀው ውዝግብ ለመፍታትና አዲስ ወታደራዊ ግጭትን ለማስቀረት በዚህ ወር መጀመሪያ ላይ ድርድር ያሰቡ ሲሆን ዩናይትድ ስቴትስ ሁለተኛ የአውሮፕላን ተሸካሚ ወደ ክልሉ መላኳ ድርድሩ ካልተሳካ ዘላቂ ወታደራዊ ዘመቻ ለማድረግ ዝግጅት ላይ መሆኗን የዩኤስ ባለስልጣናት ለሮይተርስ ተናግረዋል። በዚሁ ላይ አክለውም የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በብራቲስላቫ በተካሄደው የዜና ኮንፈረንስ ላይ እንደተናገሩት ፕሬዚዳንት ዶናልድ ትራምፕ ዲፕሎማሲና ድርድርን እንደሚመርጡ ተናግረው ይህ ላይሆን እንደሚችል ግልጽ አድርገዋል። ሩቢዮ እንዳሉትም ማንም ሰው ከኢራን ጋር የተሳካ ስምምነት ማድረግ አልቻለም፣ ነገር ግን እንሞክራለን በማለት ሀሳባቸውን ገልጸዋል። ወደ ቻናል ቤተሰቦች ለዕለቱ ያስኳቸው መረጃዎች እነኚህ ነበሩ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በቀጣይ እስከምንገናኝ መልካም ጊዜ